ሰላም የሃላ ቻናል ቤተሰቦች እንደምን ቆያችሁ? አሁንም እንደተለመደው ወደ ኋላ ፕላትፎርም ቀጥታ ወደ ኋላ አፕ እንገባና ምንድነው ዛሬ የምናየው ቪአይፒ እንዴት እንገዛለን? ቪአይፒ ማለት በሁሉም አማራጮች አሉና ከ51,000 ኮይን ጀምሮ አለ እስከ 5.4 ሚሊየን ኮይን ድረስ ማለት ነው። እና እነሱን እንዴት መግዛት እንችላለን እንዴት መጠቀም እንችላለን የሚለውን እነሱን አሁን አንድ በአንድ የምናይ ይሆናል። ቪአይፒ ለመግዛት ወዴት እንገባለን የሚለው ላይ ስናይ ሚ ላይ ነው በዋነኝነት በቃ ትልቁ ስራ እዚህ ጋር ሚ ላይ ነው። ሚ የምትለዋ አንድ ጊዜ እሷን እንደነካን ሚ ላይ ሲኔድ ቪአይፒ ክለብ የሚል አለ ታች ከፕሮፋይላችን ስር ላይ የምታዩት እዚህ ጋር ያለው ጌት ቪአይፒ የምትለዋን አንድ ጊዜ እንነካታለን። እዚህ ጋር ኦሬዲ ቪአይፒ ስሪ ስላለው ነው ቪአይፒ ስሪ የተጫነ ስላለው ያው ምን ጊዜም ቪአይፒ ስሪ አለው እና ሶ ይሄ ነገር ያው ቀጥታ እንዴት ቪአይፒ መግዛት አለብን እንዴት ይሄን ቪአይፒስ እንዴት ማሳደግ አለብን የሚለውን ነገር እናያለን። ያልተገዛ ቪአይፒ ለምሳሌ አሁን በ51,000 ኮይን እንደምታዩት ቪአይፒ ዋን አለ። እና በ51,000 እዚህ ጋር ከታች ላይ እንደምታዩት 51,000 ኮይን 30 ዴይስ ይላል ለ30 ቀን ክሌም የሚባለው ስንት ነው ይላል ዴይሊ 2,000 ኮይን ይላል። እዚች ጋር የምታዩት በዚች በቀኝ በኩል ከታች ስር ላይ የምታዩት ይቺ ፐርቼዝ የምትለዋ ትበራለች ቪአይፒ ከሌለን ማለት ነው። ሶ ይቺን ነገር አንድ ጊዜ ፐርቼዝ ስንላት ምን ያደርጋል ቪአይፒ ዋን ይገዛልናል። ቪአይፒ ዋን ማለት ምንድነው እንዳልኳችሁ ከ51,000 ጀምሮ ማለት ነው ከ51,000 ኮይን ያስፈልገናል። ሶ ስለዚህ ይሄን ነገር ከገዛነው በኋላ እንዴት ነው ክሌም ማለት ያለብን? ለምሳሌ እኔ አሁን ቪአይፒ ስሪ አለኝ ቪአይፒ ስሪ እንዴት ነው ክሌም የምለው እንዴት ነው አጠቃቀሙ የሚለውን ደግሞ ቪአይፒ ቱ ደግሞ ቪአይፒ ስሪ ደግሞ ሶሪ ቪአይፒ ስሪ በ240,000 ኮይን ነው ሶ ዴይሊ ለ30 ቀን ነው። ክሌም የሚባለው ስንት ነው ይለኛል ዴይሊ 8,500 ኮይን ይሰጠኛል። 8,500 ኮይንን ክሌም ለማለት እዚች ከላይ በቀኝ በኩል ከላይ ላይ ይቺ ክሌምድ የምትለዋ ነጭ ትሆናለች ማታ ሰዓት ሲቀየር ማለት ነው። ሶ እሷን አንድ ጊዜ ስጫናት ክሌምድ ትላለች። ለምሳሌ አሁን ይሄን አፕዴት ማድረግ ብፈልግ አፕዴት አፕግሬድ ሳደርገው ግን ቪአይፒ ስሪ ይሰጠኛል ወይም ይቀጥላል ማለት አይደለም። ከነበረው ያንን ሙሉ በሙሉ እናጠዋለን አጥተነው ነው ወደ ቪአይፒ ፎር የሚሆን ፋይቭ የሚሆን አፕዴት ስናደርግ ሰው ስለዚህ ቪአይፒ ፎር ደግሞ በ750,000 ኮይን ነው። ዴይሊ ስንት ይሰጠናል? 26,000 ኮይን ይሰጠናል። አፕግሬድ የምትለዋን አንድ ጊዜ ስነካት ይኸው ፐርቼዝ ይላል። ሶ እሷን መጫን አለብኝ ይቺ አፕግሬድ የምትለዋን ኖርማል ካልገዛን ግን ፐርቼዝ ነው የምንለው ብያለሁ። ሶ ቪአይፒ ፋይቭ ቪአይፒ ሲክስ እነዚህ ከቪአይፒ ፎር ጀምሮ ያሉት አገልግሎታቸው የምናገኛቸው በሙሉ እኩል ነው። ለምሳሌ ከስተመር ሳፖርት እሱ አለ ዴይሊ ኮይን ያው ሁሉም ጋር አለ። ሶ ለምሳሌ እዚህ ጋር ምንድነው አንቲ ኪክ አውት ነው አንቲ ነው በቃ ፈጽሞ ማለት ቪአይፒ ፎር የለበስን ሰው ማንኛውም ሩም ላይ ገብቶ ኪክ አውት ማድረግ አይቻልም። እሱን ኪክ አውት ማድረግ አይቻልም። ያው ቪአይፒው በራሱ ይከላከልለታል ማለት ነው። ሶ ቪአይፒ ፋይቭ ቪአይፒ ሲክስ እኩል የሆነ እንትን አላቸው አገልግሎት አላቸው። ምንድነው ልዩነታቸው ግን እንዳልኳችሁ የኮይን ልዩነት ነው። ለምሳሌ ቪአይፒ ሲክስ የመጨረሻው 5.4 ሚሊየን ነው። ይሄ ለ30 ቀን ሰው በቀን ስንት ነው የሚሰጠን? 185,000 ኮይን ነው ዴይሊ የሚሰጠን ማለት ነው። ትርፉን ያው እንግዲህ ስንሰራው የምናገኘው ይሆናል ማለት ነው። እና እዚች ጋር ከላይ ደግሞ በቀኝ በኩል ከከስተመር እንትን ከስተመር ሰርቪስ አጠገብ ይቺ ጥያቄ ምልክት አለች በቀኝ በኩል እሷ ጋር ደግሞ ሩሎቹ አሉ ኢንትሮዳክሽን ይላል እዚህ ጋር የቪአይፒዎችን ሙሉ በሙሉ ያስቀምጥልናል እሱ ጋር አንዳንድ ጥያቄዎች አንዳንድ ጥያቄ የሆኑብን ነገሮችን እዛ ላይ ይመልስልናል ማለት ነው። አመሰግናለሁ